ሰላም እንዴት አላችሁ? በተለያዩ የዓለም ክፍሎችን ዞራለን የምናያቸውን የምንሰማቸውን አዳዲስ ጉዳዮች እንዲህም አለ ጉድ ነው የሚያስብሉ ጉዳዮችን እያነሳን እንግዲህ አብረን ቆይታ እናደርጋለን። ትገረማላችሁ፣ ትደመማላችሁ። በዚህ ዓለም ላይ በዚህ ሰዓት ላይ እነዚህ ጉዳዮች አሉ እንዴ ብላችሁ የምትሏቸውን ጉዳዮች ወደ እናንተ እናደርሳለን። እናንተ ግን መጀመሪያ ሰብስክራይብ አረጋችሁ፣ ስንመቻችሁ ሰብስክራይብ ላይክ ያረጋችሁ ኮሜንት እያስቀመጣችሁ ለወዳጅ ዘመዶቻችሁ እያጋራችሁ ወዳጅነታችንን እናስፋ። አብሮነታችሁ ከኛ ጋር ይሁን። መልካም ጊዜ። በ21ኛው ክፍለ ዘመን ጉድ የሚያስብል ጉዳይ ነው ወደ እናንተ የምናደርሰው። አሁን በዚህ ዘመን እንዲህ ሰምታችሁ የምታውቁ አይመስለኝም። ሰው የሰው ስጋን ይበላል። እንዴት ካላችሁ ወደ ታንዛኒያ ይዘናችሁ ልንሄድ ነው። ጉድ ነው ጉድ 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 ነው እያላችሁ ከኛ ጋር ቆይታችሁን አድርጉ። እስከዛሬ ያልሰማችሁትን እንዲህም አለ እንዴ የሰው ልጅ ጭካኔ እዚህም ደርሷል እንዴ የሚለውን ታሪክ ነው የምናሰማችሁ። ቆዳቸው ከሀገሪቱ ዜጎች ተለይተው ነጣ ያሉ ሰዎች አሉ። ሌላው ዜጋ ታዲያ እነዚህን ሰዎች ደማቸውን፣ ቆዳቸውን፣ እግርና እጃቸውን ለማግኘት ያድናቸዋል። እነዚህ በታንዛኒያ ከሚገኙ ጎሳዎች መካከል አልቢኖች ናቸው። ሰው ሆነው ስጋቸው በሰው ከመበላት ለማትረፍ ደማቸውን ደመከልብ ከመሆን ለመታደግ ይሸሻሉ። ብዙዎቹ ታንዛኒያውያን የመናፍስት ጎሳ አባላት ወይም የማይታዩ ጎሳዎች ሲሉ ይጠሯቸዋል። አንዳንድ ጊዜማ ከውጭ ብቻ ሳይሆን ከራሳቸው ጎሳ አባላትም ግድያ ይፈጸምባቸዋል። ግድያው የሚፈጸመው የውስጥ አካላቸውን አውጥቶ ለመሸጥ ነው። ይህም የሚሆነው በታንዛኒያ የነዚህ የአልቢኖ የውስጥ አካል ገድ ያመጣል በማለት ነው። ሀብትና እውቀትን ያስገኛል ተብሎ በባህል ሕክምና አዋቂዎች ለዘመናት ሲነገር ቆይቷል። አልቢኖች በተለይ የሚጠቀሱት የቆዳ ንጣት ከሌሎቹ ጠቆር ካሉ ታንዛኒያውያን ስለሚለያቸው ነው። ንጣታቸው የፊት ቆዳ ብቻ ሳይሆን ጸጉራቸውም ጭምር ነው። ከህፃን እስከ አዋቂ ባጭሩ የአልቢኖ ጎሳ አባላት ሙሉ በሙሉ በለምጽ የተሸፈነ አካል መልክ አላቸው። እናም ህይወታቸው በታንዛኒያ አስቸጋሪ ሆኖባቸዋል። አሳ አጥማጆች የአልቢኖቹን ጸጉር በማጥመጃ መረባቸው ላይ ከተቋጠረ ብዙ አሳ እንይዛለን ብለው ስለሚያምኑ ለጸጉራቸው ሲሉ ይገሏቸዋል። ማዕድን አውጪዎች የአልቢኖች አጥንት በርካታ አልማዝና እንቁ ያስገኝልናል ብለው ስለሚያምኑ ይገሏቸዋል። የውሸት ፈዋሾች፣ የሐሰት የመንደር ሐኪሞች የአልቢኖች ብልት የሌላውን ለወሲብ አልታዘዝ ያለ ብልት ይፈውሳል ብለው ስለሚያምኑ ገድለው ሆነው አስገድለው ብልቶቻቸውን ይወስዳሉ። እናም የአልቢኖ ጎሳዎች ይህ ሁሉ የመቋቋም ፈተና አለባቸው። አልቢኖች 48 ሚሊዮን ከሚሆኑ የታንዛኒያ ህዝብ 100 ሺህ ያህል ቁጥር እንዳላቸው የአልቢኖችም ተወካዮች ይናገራሉ። በየጫካው ተሰባጥረው የሚኖሩት ምንም መከላከያ የሌላቸው የእነዚሁ አልቢኖች ዘር ከመጥፋቱ በፊት ባለፉት ጥቂት ዓመታት የተከፈቱላቸው መጠለያ ጣቢያዎች ለወደፊት ትውልዳቸው መቀጠል ሊጠቅም እንደሚችልም የብዙዎች ግምት ነው። አንዳንድ ጊዜ ራሳቸው አልቢኖች እርስ በርሳቸው ተፈራርተውም ይኖራሉ። አንዳንድ ጊዜ የአልቢኖ ሴቶች ሲያረግዙ ቶሎ ያስወርዳሉ። ምክንያቱም የሚወልዷቸው ህጻናት የዚሁ ችግር ቀማሽ ይሆናሉ ብለው ስለሚሰጉ ነው። በ2013 ዓ.ም በአንድ ጉዳይ የሚያጠና ድርጅት አማካኝነት ይፋ የሆነ ታሪክ እንደሚያወሳው ከወላጆቿ የተለየችው የ17 ዓመት ወጣት አልቢኖ ከእናቷ ጋር እንድትገናኝ ተደረገ። ታሪኳ እንደዚህ ነው። ይቺ ወጣት እንደተወለደች አባቷ የፈጣሪ ስጦታ አገኘው ብሎ ደስ አለው። ከጊዜ በኋላ ግን እሷን ገሎ አካሏን ለመሸጥ እንደሚፈልግ እናቷ ደረሰችበት። 13 ዓመት እስኪሞላት ድረስ እናቷ እየጠበቀቻትና አባቷን እያዘናጋች አቆየቻት። 13 ዓመት ሲሞላት ግን ጥቃት እንደሚያደርሱባት የመለመላቸውን ሰዎች ይዞ መጣ። በዚህ ጊዜ እናትየውና የእናቷ ወላጆች ህፃኗ ላይ ሊደርስ የታቀደውን አፍኖ መውሰድና መገደል ለመከላከል ትግል ገጠሙ። በዚህ ጊዜ እሷን ስታመልጥ አያቶቿ ግን ተገደሉ።
ወጣቷ እንደምትለው ለጊዜው ታምልጥ እንጂ ያን ጊዜ በአእምሮዋ የተቀረጸው ዛሬም ድረስ ያስጨንቃታል። ስለ አልቢኖች ብዙ ነገር ይባላል። አንዳንድ ታንዛኒያን አልቢኖች እንደ ነጭ የሆኑት ጥንት አልቢኖች እናት ሁሉ እናት የሆነች ሴት ከፈረንጅ ጋር በመተኛቷ ነው ብለው ያምናሉ። በታንዛኒያ የበዙ ህጻናትን ጨምሮ በርካታ አልቢኖችን ታያላችሁ። ሆነም ቀረም እነዚህ ለየት ያለ መልክ ያላቸው የአልቢኖ ዝርያ በአጉል እምነት በተዋጡ ሰዎች እየተገደሉና የሰውነት አካላቸው እየተጎራረጠ ለገበያ እየቀረቡ ነው። ምናልባት ከጊዜ በኋላ አልቢኖች ከምድረ ገጽ ይጠፉ ይሆን? ሚሪየም ከነዚህ አንዷ ናት። በታንዛኒያ ያለች ከጥቁር እናትና አባት የተወለደች። እሷ ግን ጸጉሯና መልኳ የነጣ ነው። አልቢኖ ተጠቂ ናት። ለዚህ ነው መንጋ ወንዶች በምሽት ከተደበቀችበት አድነው የደፈሯት። በወቅቱ እርጉዝ ነበረች። ጭካኔያቸው በዚሁ አላበቃም። የመንጋው መሪ ሰውነቷን መቆራረጥ ጀመረ። እየቆራረጠም ለሌላው አውሬ ያቀብላል። እጇን የፈለጋችሁትን ያህል እንደ ከብት ቆራርጠው በቃን ያሉትን ወስደው ጥለዋት ሄዱ። አሳዛኟ ሴት ተአምር ሆኖ ህይወቷ ተረፈ። በማህፀኗ የተሸከመችው ሽል ግን አረፈ። ሀዘኗ የበረታው ሚሪየም ስጋዋ አምሳያ በሆኑት ሰዎች ሊበላ ተቆራርጦ አካል ጉዳተኛ ሆነች። ይህንን ካደረሱባት መካከል ነገሩን ያከፋባት መሪው ጎረቤቷ መሆኑ ነው። በምታውቀው በምታምነው ወንድ ተደፈረች። ሰውነቷ ተቆራረጠ። ይሄ የብዙዎች አልቢኖ ሰዎች በሀገሪቷ የሚገጥማቸው ነው። አይናችሁ ቀለሙ ይለያል፣ ከጥቁር እንዴት እናንተን የመሰለ ነጭ ያለ መድኃኒትነት ይወለዳል ብለው እጃቸውን እግራቸውን ቆራርጠው ይጥሏቸዋል። መቼም ብላክ ማርኬት ሲባል ሰምታችኋል፣ ለዶላር። በታንዛኒያ ግን የሰዎች አካል ይሸጣል በብላክ ማርኬት። ዋጋውን በዚህ ከፍ ይላል። ለምሳሌ ጣትና እጅ እስከ 2000-3000 ዶላር፣ እግር ከሆነ ከ5000 እስከ 7000 ዩሮ ይሸጣል። ሁሉም የአካል ክፍል ለገበያው ይቀርባል። የዚህ ዋጋ ግን ከፍ ይላል፣ 70,000 ዩሮ ይደርሳል። ይህ ሁሉ የሚገዙት ግን መለኮታዊ ሐኪም የሚሰኙት ናቸው። ሌሎች ሰዎች በውድ ዋጋ ለሕክምና ወደ እነሱ ግን ይሄዱላቸዋል። በዚች ሀገር ከመታደን ተርፈው አልቢኖች እድሜያቸው ፈቅዶ ቢሞቱ እንኳን ቀብራቸው በግልጽ ተነግሮ እንዲቀበሩ አይደረግም። ምክንያቱም አስክሬናቸው ተሰርቆ ይሸጣል። በዚህ ዘመን ሰውን ስጋውን፣ እጅና እግሩን፣ አይንና ጸጉሩ ተፈልጎ ቢታደም ማን ያምናል? የሰው ልጅ ስጋውና ደሙ ተፈልጎ ግን ይታደናል፣ ይቆራረጣል፣ ይገደላል። ይህ በእኛ ዘመን ያለ እውነታ ነው። ላይክ እያረጋችሁ ነው፣ ሰብስክራይብ አረጋችሁን። መልእክቶቻችሁን እያየን የሚስተካከሉትን እያስተካከልን ነው አብረን የምንዘልቀው።